አድምጥ እስክታውቅ ድረስ አላህ ለምን እንደመረጠ እነዚያን ወንዶች ለነብዩ ጓደኝነት ነብዩ ሰሙ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ኻሊድ አልሁደሊ ስለሚባል መካ ሰዎችን ተሰብስበው ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ነብዩ ተጣሩ ሰለላሁ ዐለይሂ ወሰለም ከእውነተኞች ወታደሮች አንዱ አሉት ኻሊድ አልሁደሊ ያስቸገረኝ በሌላ ድንበር ያለፈ ነው ወታደሩ አለ ህይወቴ ለህይወቱ ፊዳ ይሁን በፈለጉት ዘዙኝ አሉ ሰለላሁ ዐለይሂ ወሰለም ወደ መካ ሂድና የኻሊድ አልሁደሊ ራስ ይዘሊና ወደ ኋላ አላለም አልዘገየም ይቅርበልኝ አላለም ተልኮ ከባድ ነው አላለም ነገር ግን ማብራሪያ ፈለገ አለ ያ ረሱላህ ሰውየውን ፍጹም አይቻላውቅም አላውቀውም ነብዩ ሰለላሁ ዐለይሂ ወሰለም አሉ የሰውየው ምልክት ልክ ስታየው ተፈሯል አረቦች ነበር ኻሊድ አልሁደሊ በሺህ ወንድ የሚመዘን ወንድ ነው ነገር ግን ኢማን ሰዎች ከጀባሩ ውጪ ማንንም አይፈሩም ኢብኑ ኡነይስ ሄደ ንጹህ አላህን ፈሪው መካ እስኪደርስ ድረስ ኻሊድ አልሁደሊ በድንኳን ውስጥ ሰዎችን ያሰባስባል በወራዳ ሴራው አብዱላህ ብን መስመጣ ወለሱ አገልግሎቱን እያቀረበ ጦርነት ማታለል ነውና ተቀበለው አቀረበው ከቀናት በኋላ እሱና ኻሊድ አልሁደሊ ከድንኳኑ ጀርባ እየሄዱ አብዱላህ ብን ኡነይስ ዘይፉን መዘዘና የሰውየውን ጭንቅላት ቀላው እንደዚህ ናቸው የነብዩ ባልደረቦች ሰለላሁ ዐለይሂ ወሰለም አብዱላህ ብን ተመለሰ ተጠቅሞ ወደ መዲና ተልኮን ከፈጸመ በኋላ የውሻውን ጭንቅላት በፊት ለፊት ተሸክሞ ልክ እንደደረሰ ወህዩ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ነግሯቸው ነበር ወታደሩ ተልኮን በተሟላ መልኩ እንደፈጸመ ልክ እንዳዩት ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባት አለ በሷ ነው የመልቂያ መማውቀ ተመርኳዦች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ግትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነገር ግን አብዛኛው ሰዎች ነው ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ ከትእዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተና የሚጠብቃቸው የአላህ ትእዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት አብዱላህ ብን መስዑድ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ ባይተዋር ሆኖም ይመለሳል እንደጀመሩ ለባይተዋሮች ጡባ አለላቸው ተባሉ እነማን ናቸው ሰማ ባረከላሁ ፊክ ተባሉ እነማን ናቸው ያ ረሱላህ አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ አልባኒ ረሂመሁላህ ሰሂህ አድርገውታል አስተውል ባረከላሁ ፊክ በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ ሚለው ሳሊሆች አላሉ በጎነት ብቻውን አይበቃም ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል ተስፋ ቆራጮች አይደሉም ለተበላሸው ተጨባጭ እርምጃል ሰጡ በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው አህሉ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው በእነሱ ላይ ባይተዋርነት የለም ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው ጡባ ደግሞ መልካም ከሚለው ነው አላህም አለ መልካም አላቸው በጎ መመለሻም አላቸው እነሱም በዱንያ ደስተኛ ናቸው በአኺራ ደግሞ ከአንቢያ ቀጥሎ ናቸው ለዱንያ መልካም አላቸው በአኺራ መልካም አላቸው አቡ ሰዒድ እንደዘገቡት አሉ
طوبى በጀነት ውስጥ ያለች ዛፍ ናት ጥላዋ 100 ዓመት ጉዞ ያስኬደ የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት ዛሬን ተመልከትና ሁኔታውንም ማስተውል ዛሬን ተመልከት ሁኔታውንም ማስተውል አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ ረንዴውም ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል እነሱን ግን አይጎዳቸውም ነብዩ ሰለላሁ ዐለይሂ ወሰለም ማሉ መልካም ኑሮ ለባይተዋሮች አለ ደግሞም ማሉ ከበስተኋላችሁ የትዕግስት ቀናት አሉ የዛን ያጥብቆ ለሚሰው እናንተ ያላችሁበትን ከናንተ 50 አጅር አለው ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው ሰሃቦችም አሉ ያአላህ ነብይ ሆይ ከነሱ ነው አይ ከናንተ ነው አሉ አይ ከናንተ ነው አሉ አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም አለ ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ እያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዲያነጉ ከቤቶቻቸው ሲወጡ የአንድ ሺህ ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎቹ ወደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገውንማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃም አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ قالوا لا የለንም አሉ قال فإني أشهدكم አላህን አስመሰክራችኋለሁ أشهدكم الله تعالى አላህ ተዓላን አስመሰክራለሁ أني جعلت ما حملت እኔ ቅፍለት የተሸከመውን صدقة لله على الفقراء ሰደቃ አድርጌዋለሁ ለድሆችና ለምስኪኖች باعها لله ለአላህ ሸጠው باعها لله ለአላህ ሸጠው الله اشترى አላህም ገዛው جعلها في بطون الجائعين በተራቡ ሆድ ውስጥ አደረገው وكبود المساكين በምስኪኖች አንጀት ውስጥ جعلها للأرامل والأيتام ለሴቶች ለየቲሞችና ለመሳኪኖች አደረገው أين لنا بمثل عثمان ዑስማንን የመሰለ ኬት أين እናገኛለን لنا بمثل عثمان ዑስማንን የመሰለ ኬት እናገኛለን الذي اشترى بأموال ያ በገንዘቡ የገዛ رضا رب العالمين የዓለማቱን ጌታ ውዴታ أطعم الطعام ምግብን አበላ وواسى الأرامل والأيتام ሴቶችና የቲሞችን ተባበረ عباد الله የአላህ ባሮች متى መቼ ነው የሚገለጸው أخوة الإسلام الحقيقي እውነተኛ የእስልምና أليس ወንድማማችነት المؤمنون إخوة ሙእሚኖች ወንድማማቾች አይደሉምን إن لم تظهر الآن አሁን ካልታየ بأشد المحن والنوائب فمتى ፈተናውና መከራው በረታ ጊዜ መቼ ነው የሚታየው وليس أخي ወንድሜ አይደለም ودني بلسانه በምላሱ የወደደኝ ولكن أخي من ودني في النوائب ወንድሜ ግን በመከራ የወደደኝ ነው ماله ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ومالي له إن عضده ገንዘቡ ለሱ የሆነው በአከርካሪው በተመታ ጊዜ تحمدن عند الرخاء مؤاخية በምቾት ጊዜ ወንድም የሆነን አታመስግን لقد تنكر الإخوان عند المصائب በችግር ጊዜ የሚከዱ ወንድሞች አሉና قال صلى الله عليه وسلم ሰለላሁ ዐለይሂ ወሰለም ማሉ مثل المؤمنين የሙእሚኖች ምሳሌ في توادهم በውዴታቸውና በመታዘናቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት أنقذوا إخوانكم ወንድሞቻችሁን አድኑ
أنقذوا إخوانكم ወንድሞቻችሁን አድኑ قبل أن تسبقكم عصابات التوحيد የአክፍሮት ኃይላት ሳይቀድሟችሁ وتجار الأعراض የሸቀጥ ነጋዴዎች كم يتقطع القلب ልብ እንዴት ይቆረጣል وأنت ترى البؤساء ችግርተኞችን ولا እያየ تستطيع أن تصنع ምንም ነገር ልታደርግላቸው የማትችል ስትሆን لماذا انتكست ለምን ተገለበጥክ ولماذا أنت انتكست አንቺስ ለምን ተገለበጥሽ إليك وإليك ወደ አንተም ወደ አንቺም يا من عرف الهدى አንተ واستقام ቅንን መንገድ አውቀ የተስተካከልክ ሆይ الطريق فضل ከዚያም መንገዱን ለቆ ለጠመመና من تحولت حاله ሁኔታው ለተቀየረ ولا حالها ሁኔታዋም ለተቀየረ إلى الذي غيرت الدنيا شيئا ለዚያ ዱንያ ልቡን ለቀየረችበት غيرت الدنيا ዱንያ شيئا ልቧን ለቀየረባት إلى من عرف الحق ሐቅን ላወቀው وإلى من عرفت الحق ሐቅን ላወቀችው سلكوا طريقا ከዚያም ሌላ መንገድ ለተከተሉ إن بين جوانح السؤال ልቦና ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ماذا دهاك ምን አግኝቶሽ ነው ምን አግኝቶህ ነው ولماذا انتكست ለምን ولماذا ተገለበጥክ انتكست؟ ለምን ተገለበጥሽ ما هي الحجج ምንድነው ማስረጃችሁ وما هي الأعذار ምንስ ነው ምክንያታችሁ في كل يوم تأتي በየቀኑ الأخبار መንገድ ላይ የወደቁ والمتخلفين ሰዎች ዜና ይደርሰናል والمتخلفين عن قاعدة ከመዳኛው النجاة ቅፍለት ወደ ኋላ የቀሩ الخالدين إلى الأرض መሬት ላይ የሚነጠፉ والراغبين في الدعوة እረፍትና ምቾትን ፈላጊዎች ኡማችን تكالب عليها أعداؤها ጠላቶቿ ተጠራርተውባታል وهي في أمس الحاجة للصادقين እሷ አሁን ታማኝ ወንዶችና እንስቶች በጣም ያስፈልጓታል فإذا بكم እናንተ ግን تخذلون أمتكم في ኡማችሁን ከባድ ሁኔታ ላይ ከዳችሁ وأشد الساعات ብርቱ ሰዓት ላይ لماذا ለምን تشمتون بنا الأعداء ጠላትን በእኛ ላይ ታስደስቱብናላችሁ مرات ومرات በተደጋጋሚ ጊዜ يأتينا ونسمع እንዲህ የሚል ነገር እንሰማለን رفيقي ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ እየወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉን لا أدري አላውቅም ما الذي ምን أعجبها እንደሳበው وأعجبها ምን بما እንደሳባት ካተላዩ ባህር زوج غادر ከከዳተኛው ማዕበል لا زلت أذكر ትዝታዋን ذكرياتها እስካሁን አስታውሳለሁ ولا زلت أذكر ትዝታውንም ذكرياتها. እስካሁን አስታውሰዋለሁ لقد تواعدنا ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር ثم ترك ከዚያን ጓደኛ መንገዱን ተወ ባልደረባዬ መንገዱን ለቀቀ وسلكوا ሌላ طريقا መንገድን ተጓዘ كيف سنلتقي إذا افترقنا ከተለያየን እንዴት ልንገናኝ እንችላለን قلت أنا እኔም አልኩኝ مرددا የአላህን ቃል በመመላለስ ربنا ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን ربنا ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን لدنك رحمة ካንተ ዘንድ የሆነውን ችሎታን ለኛ ስጠን አነስ እንዲህ ይላል ብዙ ጊዜ أن كنت ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙት አደምጣለሁ አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ ያ ረሱላህ በእኛ ላይ ይፈራሉ እንዴ በእርሷ አምነን እውነት ብለንወት አሉ ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው ይገለባብጣታል ልቦች ከራህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው እንደፈለገ ይገለባብጣታል እንዲህ ማለትን አብዙ ልቦችን የምትገለባብጥ ሆይ يا مقلب القلوب ያ ሙቀሊበል ቁሉብ በዲንህ ላይ አጽናን በሉ ولقد قال እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ሰውየው ሙእሚን ሆኖ ያነጋል ካፊር ሆኖ ያመሻል ሙእሚን ሆኖ ያመሻል ካፊር ሆኖ ያነጋል ዲኑን ይሸጣል በዱንያ ትንሽ ሸቀጥ قلت يا አልኩኝ ያ ሙቀሊበል ቁሉብ ተብት ቁሉበና ዐላ ዲኒክ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችን አታዘንብልብን አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን የእውቀታችን መዳረሻም ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር ዛሬ ደግሞ ከሰጠሙት ውስጥ ሆነው ربنا لا تزغ قلوبنا بعد إذ هديتنا اللهم لا تجعل الدنيا أكبر همنا ولا مبلغ علمنا وضع لي أحد الثقات አንድ ታማኝ ሰው እንዲህ ሲል አወራኝ شهدت حادثا شنيعا አስቀያሚ መኪና አደጋ في يوم ተመለከትኩ من الأيام ካለፉት القليلة ቅርብ الماضية ቀናት በአንዱ ቀን ውስጥ سيارة مسرعة የፈጠነች መኪና بعد ተከሰከሰች تقلبها ከተገለበጠች በኋላ من الشجرات ከዛፎች በሆነው ባንዱ ዛፍ فاجتمع الناس ሰዎች من ተሰባሰቡ حول السيارة المنكوبة ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ ማለትም ጓደኛዬ መኪና ውስጥ كان شاب ወጣት ነበር لعله في آخر ምናልባትም ከእድሜው የመጨረሻ ሰዓት ላይ لعله مع الموت ምናልባትም ከሞት በሰከራት ላይ كل من اقترب من ከመኪናው السيارة የቀረበ ሁሉ وشاهد المنظر እይታውን ሲመለከት
ያዝናል። ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው። የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ። አንዳንዶች ሊያጠፉትና ዘመን ሊያደርጉት ሞከሩ፣ ግን በፍጹም አልቻሉም። ይላል እኔ ተነስቼ በድንጋይ እስከከሰከሰው ድረስ ዝም ማድረግ ቻልኩ። ከዚያም ወጣቱ ላይ መደጋገም ጀመርን። እሱ የመሞቻ ሰዓት ላይ ነው። ላ ኢላሃ ኢላላህ በላል ነው። ላ ኢላሃ ኢላላህ በላል ነው። ሊላት አልቻለም። እምቢ አለን ልል ሞከረን፣ ደጋገምንለት። እሱ ግን ሊመልስልን አልቻለም። ሩሑ እስክትወጣ ድረስ፣ ልቡም እስክትቆም ድረስ፣ ትንፋሹም ጸጥ እስኪል ድረስ በዚያች አስጨናቂ ሰዓት፣ ሩሕ በምትወጣበት ሰዓት፣ በዚያች አስጨናቂ ወቅት ራሱ ሙዚቃ በመኪናው ማዳመጫ የነበረው ኪሱ ውስጥ ከነበረው ሞባይል ወጣ። ያው ራሱ ሙዚቃ መኪናው ሲያደምጥ የነበረው ኪሱ ውስጥ ካለው ሞባይል ላይ ወጣ። ሰዎች መኪናውን ከበው ያለቅሱ ጀመር፣ ይደጋግሙም ጀመር ኢና ሊላህ ወኢና ኢለይሂ ራጂዑን በማለት ሙዚቃ ከዳቻቸው፣ ምኞት አታለለቻቸው። ሸይጣን በእነሱ ላይ ሳቀባቸው። ወጣቶቻችን ከላ ኢላሃ ኢላላህ ውጪ እየሞቱ ነው። ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ እየሞቱ ነው። ረህማንም እውነት አለ ለሸይጣን እንዲህ ያለ ጊዜ ከነሱ የቻልከውን ሰው በድምፅህ አታል፣ በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውን በልጆቻቸውን ተጋራቸው። የተስፋ ቃልም ግባላቸው። ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸውም። አንድ ሰው ለኢብኑ አባስ መጣና ስለ ሙዚቃ ፈትዋ ስጡኝ አላቸው። ሐላል ነው ወይስ ሐራም? ኢብኑ አባስ አሉ ሐላል ነው አልልህም፣ አላህ ሐላል ያደረገውን ሐራም ነውም አልልህም፣ አላህ ሐራም ያላደረገውን ግን አንድ ነገር ንገረኝ አሉት። ኢብኑ አባስ ነው ይዟሉት፣ አንድ ነገር ንገረኝ። ባጥልና ሐቅ የውመል ቂያማ ሲሰባሰብ ሙዚቃ ከየትኛው ነው የሚሆነው? ሰውየው አለ ከባጥል። ابن عباس አለው በልሂድ ለራስህ ፈትዋ ሰጥተሃል። ከመመራት በኋላ ጥሜት አለ እንዴ? አላህን ፍሩ የላ ኢላሃ ኢላላህ ህዝቦች ሆይ፣ አላህን ፍሩ የቁርአን ህዝቦች ሆይ፣ አላህን ፍሩ የሱረቱል ሐዲድ ህዝቦች፣ የሱረቱል ቂታል፣ የሱረቱል አንፋል። አንተ በአላህ ላይ የምታላግጥ ሆይ አላህ ዐዘ ወጀልን ፍራ። ሙዚቃንና ስለ ሴት ማውራትን ራቅ። እውነታን ተናገር፣ አላጋጭ መንገድ ራቅ። መንገድ የሚሰብር አይደለም ጀግና፣ አላህን የሚፈራ ነው ጀግና። የአላህ ባሮች ከአላህ እርዳታ ትፈልጋላችሁ? የበላይነትና መመቻቸትን ትፈልጋላችሁ? ልጆቻችሁን በወንድነት ለማሳደግ ትፈልጋላችሁ? ሴቶች ትፈልጋላችሁ? ንጹሃን ጥብቅ የሆኑ ሴቶች ትፈልጋላችሁ? ለሰማያትና ለምድር ጌታ ምላሽ ስጡ። ምን ያክል ዋጋ አስከፍሎ ነበር? ኃላፊነቱስ ምን ያክል ከባድ ነበር? ከዚህም ጋር አንድ ሰው ወደ ኋላም አልተመለሰም። ለነብዩ ሰለላሁ ዐለይሂ ወሰለም ዜና መጣላቸው። መልእክተኞቻቸውን ወደ ሻም ከላኩ በኋላ ሮሞች መልእክተኞቻቸው ላይ ድንበር እንዳለፉ የተወሰኑ ሰዎችንም እንደገደሉ ሻም ሲገቡ ወደ እስልምና በሰላም ለመጥራት ከዚያም ገሳሲናዎች ድንበር አለፉና በነብዩ መልእክተኞች ላይ ግድያ ፈጸሙ። ይህ ነብዩ ሰለላሁ ዐለይሂ ወሰለም አስቆጣቸው፣ ተሰማቸው። ወደ እነሱም 3000 ሰዎችን ላኩ። ወደ እነሱ 3000 ሰዎችን ላኩ። ፋርስና ሮሞች እስኪያውቁ ድረስ መዲና ውስጥ ወንዶች እንዳሉ የዚህን ዲን የሚጠብቁ ሴቶችን ክብር የሚቆሙ 3000 ሰዎችን ላኩባቸው። ሄዱ። በአላህ በረከትና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ብዛታቸው 3000 ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን አዘጋጁ። አሚርነቱን ማደላደሉ። አርማውን ዘይድ ሸከም። ከዚያም
ጃዕፈር ይሸከም ከዛም አብዱላህ ቢን ረዋሃ ይሸከም ሄዱ በአላህ በረከት ሞታ ደረሱ ሮሞች ሰሙ የመምጣታቸውን ዜና ሮሞች ቅጥረኛ የሆኑ አረቦች 100 ሺህ ሆነው ወጡ የሮም ክርስቲያኖች ደግሞ 100 ሺህ ሆነው ወጡ በዚህ ቀን ተሰባሰቡ ለ3000 ሰዎች ከ200 ሺህ በላይ ተፋላሉ በአላህ ልጠይቃችሁ ምን ሊያደርጉ ይችላሉ 3000 ሰዎች ከዚህ ግዙፍ ቁጥር ጋር ምን ሊያደርጉ ይችላሉ እነዚህ ከ200 ሺህ ሰዎች ፊት ለፊት በሁሉም አቅጣጫ ቢከቧቸው እኮ ነገሩ በሰዓት አያልቅም ነበር ከዚያም ባነሰ እርስ በርሳቸው ተመካከሩ እንመለስ ነብዩ ሰለላሁ ዐለይሂ ወሰለም ተጨባጩን እንገራቸው እርስ በርሳቸው ተባባሉ እናንተ ሲጀመር ለምን ወጣችሁ ምንድነው የምትፈልጉት ምንድነው የምትመኙት ጀነት ፈላጊዎች አይደላችሁም ይህችና ጀነት በሯ ተከፍተዋል ጀነት በሰይፍ ጥላ ስር ነው ጀነት በሰይፍ ጥላ ስር ነው እርስ በርሳቸው ተመካክረው ሲያበቁ አሉ ወደ መዲና መንገድ የለም ወይ ድል ወይ ሞት ወደ መዲና መንገድ የለም ወይ ጀነት وإما الانتصار ወይም ደግሞ ድል ተዘጋጁ ወደ አንዲት መንደርም ገቡ ሙእታ ወደምትባል ጦርነቱን በስሟ የተሰየመ በውስጧ መሸጉ ለስድስት ቀናት ሙሉ ከባድ ፍልሚያ ሆነ ሮሞች በብዛታቸው በዝግጅታቸው እነዚህን ጥቂት ሰዎች ለማሸነፍ አልቻሉም 6 ቀን ልፋትና ድካም ነበር በስድስተኛው ቀን ዘይድ ተገደለ በዚያው ቀን ጃዕፈር ተገደለ በዚያው ቀን አብዱላህ ቢን ረዋሃ ተገደለ መዲና ውስጥ ሰሃቦች ከበዋል ወንዱም ሴቱም ህፃናቱም ዜናውን እየተከታተሉ በቀጥታ ስርጭት የሰራዊቱን ዜና የሚጋደለው ለእስልምናና ለሙስሊሞች ድል ብሎ ዛሬ ተጨባጩ እንድታስብ ፈልጋለሁ እነሱ በነቢያቸው ዙሪያ ከበው ተቀምጠዋል የሙስሊሞችን ዜና ሊከታተሉ ነብዩ ደግሞ ያስተላልፉላቸዋል ስለ ጦርነቱ በወህይ የሚደርሳቸው ዛሬ በስክሪኖች ፊት እንቀመጣለን በቻናሎች ፊት እንቀመጣለን እግር ኳስ ልንመለከት ይሄ ነው ልዩነት በትናንትናውና በዛሬው መካከል እነሱ ተሰብስበዋል የሙስሊሞችን ዜና ለመከታተል የሙእሚኖችን አላህና መልእክተኛውን ሊረዱ እኛ ደግሞ ስክሪንና ቻናሎች ላይ ተሰብስበናል አላህን እንጂ ማንንም አያውቀው ድቀት ነው ነብዩ ሰለላሁ ዐለይሂ ወሰለም ጦርነቱን ዜና እያስተላለፉላቸው ዘይድ ተገደለ ከዚያም ዝም አሉ ከዚያም አሉ ጃዕፈር ተገደለ ከዚያም ዝም አሉ ከዚያም አሉ አብዱላህ ቢን ረዋሃ ተገደለ ከዚያም ዝም አሉ ጀነት ውስጥ ወደኔ ከፍ ተደርገዋል ማለትም ሶስቱ መሪዎች ጀነት ውስጥ ወደኔ ከፍ ተደርገዋል ና ወደ ጦር ሜዳው እንመለስ በጦር ሜዳው ሶስት መሪዎች ከወደቁ በኋላ አርማውን ሳቢት ብን አርቀም ተሸከመ ሳቢት ተሸከማት አለ እናንተ ሙስሊሞች ሆይ براسك أمير شومو لخالد قالوا عرمون يز خالد قال أنت كني بجرات كرمان له بدرجة متبلت قال بس لمن أنت كرمان له أنت عرمون يزلب صابت والله لا أنت نجال تشكم قاتل معنا خالد كسلم سوستور نجال اللفن خالد كسلم يعني كسوستور على اللفن نبر خالد الذي خاض المعارك ضد المسلمين يا كمسلموش بتقرأني هون يتوقع صنع بهم ما صنع يوم يهود كان يدرجون يدرجاتهم أول معركة አሁን የመጀመሪያው ጦርነቱን በእስላም ተሳተፉ የላ ኢላሃ ኢላላህ ባንዲራ ከፍ አድርጉ ሳቢት አለ ተሸከማት ያ ኻሊድ ላንተ እንጂ አልተሸከምኳትም ከዛም ሳቢት ሰራዊቱን ጠራና አለ ኻሊድ በእናንተ ላይ መሪ እንዲሆን ትወዳላችሁ አሁን እንወዳለን ኻሊድ አሚርነቱን ተሾመ ባንዲራውንም ያዘ ከዚያም በጦር ሜዳው ከፍ ወዳለ ቦታ ወጣ መሬቱን ለየ ቦታውንም ለየ ቀኙን ክንፍ ቀየረ የግራ ክንፉንም ከፊትም ከኋላም ከዚያም ያጠቃ ያባረ ጀመር መዲና ውስጥ ኻሊድ ባንዲራውን ከተሸከመ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እገሌ ተገደለ በርግጥ ጀነት ወደኔ ከፍ ተደርገዋል ከዚያም አሉ አሁን ግን ባንዲራውን ከአላህ ሰይፎች አንዱ ሰይፍ ተሸክሞታል ጦርነቱ ተፋፍሟል ቃል ሊገልጸው የሚችል ሁሉ ጦርነቱ ይዛኔ እንደ ዛሬ ጦርነት አልነበረም የፈሪዎች ጦርነት የሸሾች ጦርነት እነዚያ ቦምብ የሚወረውሩ በአውሮፕላን ሴቶችና ህፃናትን የሚያጠቁ የበቆሎስ ወንድን ይገጥም ነበር ጭንቅላት ይቀነጠሳል አካላት ይቆራረጣል ማሰብ ትችላለህ እስኪ ዛን የሙስሊሞች ብዛት 3000 ሆኖ ከ200 ሺህ በላይ የሚሆኑት ነበር የገጠሙት ማለትም አንድ ሰው 70 ሰዎችን መግጠም ይጠበቅበት ነበር
أن يواجه كان سو سبا كاديان مغطم يتطبقበት ነበር أسألك بالله በአላህ ልጠይቅ من أين استمد القوة ኃይሉን ከየት ነው ያገኙት أي صنف من الرجال ከየትኛው አይነት ወንዶችስ ናቸው እነዚህ እነሱ አባቶቼ አያቶቼ ናቸው أصناف هؤلاء الرجال تنتصر الأمة በእንደዚህ አይነት ወንዶች ነው ኡማው ድል የሚያደርገው غير خالد الميمنة خالد ቀኝና ግራ ከሆነ ቀያየረ بدأ يصول ويكر مع የተመላለሰ ያጠቃ ጀመር الرجال والأطفال ከወንዶችና ከጀግኖች ጋር حاولت الروح አሁን ሞከሩ حاولت تطوق ሞከረች ለመከባ አልቻሉም اليوم الأخير من المعركة ከጦርነቱ መጨረሻ ቀን غير خالد الموقف خالد ሚዛኑን ገለበጠ وأرسل رجالا ከሰራዊቱ ኋላ ሰዎችን ላከ يثيرون አቧራ እንዲያነሱ يكبرون ተክቢራ እንዲያደርጉና የጦር ሜዳውን በተክቢራ እንዲሞሉት خافت الروم ሩሞች ፈሩ قالت على مدى 7 ሰባት ቀን ሙሉ እንዲየታገልን አልቻልናቸውም ولم نستطع عليهم الآن አሁን ከመዲና አጋዥ መጥቶላቸዋል سنستطيع أن نقاوم ልንቋቋማቸው አንችልም አሉ بدأ خالد مع 100 من الرجال ከዛም خالد ጀመረ يصلون ويكرون ከሞቱ ሰዎች ጋር እየተመላለሰ ማጥቃት فيهم مقتلة لم ከባድ ጥቃት እስካደረሱ ድረስ ሩሞች አይተውት የማያውቁት ثم بدأ يسحب الرجال من أرض ከዛም ሙስሊሞችን ከጦር ሜዳው ማውጣት ጀመረ عبقرية እጅግ عجيبة በተካነ ስትራቴጂ يشهد له التاريخ حتى يوم ታሪክ እስከዛሬ ይመሰክርለት فأخرج الجيش ሰራዊቱን አወጣ من أرض المعركة ከጦር ሜዳ أدب الروم ሩሞችን ከአደበ በኋላ وبين لهم أن في المدينة رجال መዲና ውስጥ ወንዶች እንዳሉ ካሳያቸው በኋላ የዚህን ድል ሴት የሚጠብቁ الآن الواقع አሁን ተጨባጩ المدينة تستقبل መዲና ትቀበላቸዋለች خرج الأطفال والنساء ህፃናትና ሴቶች ወጡ خرج الأطفال ህፃናትና ሴቶች ወጡ ሰራዊቱን ለመቀበል እንዴት ተቀበሏቸው استقبلوهم بالحجارة በድንጋይ ነበር የተቀበሏቸው مع أنهم أبلوا بلاء መልካም ልፋትን ከመልፋታቸው ጋር أو تضحيات አላህ እንጂ ሌላው የማያቆም መስዋዕት ከመስዋዕትነታቸው استقبلهم الأطفال والنساء ህፃናትና ሴቶች ተቀበሏቸው በድንጋይ يقولون لخالد ለኻሊድና አብረውት ላሉት እያሉ يفرون من الموت في سبيل الله በአላህ መንገድ ላይ ከመሞት ትሸሻላችሁ يفرون من الموت ትሸሻላችሁ በአላህ መንገድ ላይ ከመሞት يا فرار እናንተ ሸሺዎች يا فرار ሸሺዎች فقال النبي صلى الله ነብዩ ሰለላሁ ዐለይሂ ወሰለም ማሉ ሸሺዎች አይደሉም ولكنهم الكرار ተፋላሚዎች ናቸው በአላህ ፍቃድ ما الفرق بين الأمس በትናንትናና በዛሬ መካከል ያለው ልዩነት ምንድነው እኔ እነግርሃለሁ بالأمس ትናንትና كان صغارنا ህፃናቶቻችን يستقبلون خالدا ኻሊድና አብረውት ያሉትን ሰዎች በመዲና በድንጋይ ይቀበሉ ነበር كانوا يقولون لخالد ኻሊድና አብረውት ላሉት إلى أين يا ወዴት ነው እናንተ ሸሺዎች እያሏቸው ዛሬ ደግሞ أطفالنا ህፃናቶቻችን يستقبلون غانيا ዘፋኝን ይቀበላሉ ومطربا بيده قيثار በእጁ ጊታር የያዘን ጨፋሪ ولاعبا في صالة المطار ተጫዋችን ከአየር ማረፊያ በጽጌረዳ አበባ ይቀበላሉ أغرتك አታለለች امرأة بجمالها ሴት በውበቷ اسمع رعاك الله ስማ አላህ ይጠብቅህና أحمد بن سعيد العابد አህመድ ብን ሰዒድ ከአባቱ ይዞ እንዲህ አለ كان عندنا بالكوفة شاب متعب እኛ ዘንድ ኩፋ ውስጥ አንድ አቢድ የሆነ መስጂድ አዘውታሪ ወጣት ነበር كان حسن الوجه መልከ ቆንጆ طويل الصمت ዝምተኛ የሆነ فنظرت إليه امرأة ذات አንዲት حسن ቆንጆና ውብ የሆነ ሴት አየችው شغفت አፈቀረችውም به وطال ذلك عليه ፍቅሯን በረታባት لما كان ذات يوم ከዕለታት በአንዱ ቀን وقفت له على طريق መንገድ ላይ ቆመችበት وهو يريد እሱ المسجد ወደ መስጂድ ሊሄድ ሲፈልግ فقالت له አለችው اسمع مني كلمة የማናገርህ አንዲት ቃል አድምጠኝና ثم افعل ما ከዛም የምትፈልገውን አድርግ فمضى ሄደ ولم يكلم አላናገራትም ثم وقفت له بعد ذلك ከዛም እንደገና መንገዱ ላይ ቆመችበት وهو يريد منزل እሱ ቤቱ ሊሄድ ሲፈልግ قالت له يا አለችውም አንተ ወጣት የተወሰኑ ቃላቶችን አድምጠኝ اسمع مني كلمة የተወሰኑ ቃላቶችን አድምጠኝ أكلمك بهن የምነግርህን قال فأطرق مليا وقال لها ትንሽ አቀረቀረና አላት موقف تهمة ይህ የሚያስጠረጥር ቦታ ነው وأنا እኔ أكره ደግሞ أن ጠላለሁ أكون للتهمة የጥርጣሬ ቦታ مرجعا መሆኑን فقالت አለችው والله ወላሂ ما وقفت موقفي هذا جهالة እዚህ مني ቦታ የቆምኩት አንተ ሁኔታ ማላውቀኝ አይደለም وجملة ما أكلمك به የምነግርህ እንዳጠቃላይ ግን أن جوارحي مشغولة ሰውነቴ ባንተ ሐሳብ ተወጥሯል الله في أمري በአላህ በኔና ባንተ ጉዳይ الله في أمري በአላህ በኔና አንተ ጉዳይ አይደለም فمضى الشاب አለ ወጣቱ ወደ ቤቱ ሄደ أراد أن يصلي فلم يستطع መስጊድ ፈለገ ግን አልቻለም أراد أن يصلي መስጊድ فلم ፈለገ يحفظ الصلاة. ሶላቱን ማወቅ አቃተው أخذ قرطاسا ወረቀት አነሳና وكتب كتابا ደብዳቤ ጻፈ وخرج من منزله ከቤቱ ወጣ فإذا بالمرأة واقفة في ሴቷ موضعها እዛው ቦታ ላይ ቆማለች ألقى إليها الكتاب ደብዳቤውን ወረወረላትና ورجع إلى منزله ወደ ቤቱ ተመለሰ فكان في الكتاب ደብዳቤው እንዲህ ነበር بسم الله الرحمن الرحيم ቢስሚላህ الرحمن الرحيم اعلمي أيتها አወቂ አንቺ ሴት ሆይ إن الله تبارك وتعالى አላህ ተባረከ ወተዓላ إذا عصاه العبد المسلم ሙስሊም ባሪያው ሲያምጽ ይደብቀዋል إذا عاد العبد في ባሪያው ዳግም ወንጀል ሲመለስ ይደብቀዋል فإذا لبس ملابسه أي أصر عليها የወንጀል ልብስን ሲለብስ ማለትም ሲዘወትርበት غضب ግን الله عز وجل لنفسه አላህ አዘ ወጀል ለራሱ ቁጣን ይቆጣል تضيق منها السماء ሰማይ ምድርን ተራራን የሚያጠብ والشجر ቁጣ والدواب ዛፍና ፍጥረቱ فمن يطيق غضبه የሱን ቁጣ ማን ይችላል إني أذكره እኔ ያንን ቀን አስታውሻለሁ ሰማይ እንደ ዘይት አተላ የምትሆንበትን تكون الجبال ጋራዎች በቀለማት እንደተነከረ ሱፍ የሚሆንበትን ቀን ህዝቦች የሚንበረከኩበትን لصولة الجبار ታላቅ ከማሳደግ የበለጠ ወሳኝ ነው
سلوك طريق الهداية የሂዳያ መንገድ መከተል نعمة عظيمة من نعم الله على ትልቅ ጸጋ ነው ከአላህ ጸጋዎች ለአንድ ባሪያ فإن الله ደግሞ يعطي الدنيا من يحب ومن لا يحب ዱንያን ይሰጣል ለሚወደውም ለማይወደው ولكن لا يختار للهداية ነገር ግን ለሂዳያ ይመርጣል والاستقامة ለኢስቲቃማ إلا من يحبهم ويختار የሚወዳቸውና ቀጥተኛው መንገድ ላይ ይመራቸው وإن تطع أكثر من في ምድር ላይ الأرض ያሉትን አብዛኛዎችን ብትከተል يضلوك عن سبيل ከአላህ መንገድ ያጠሙሃል قل لا يستوي الخبيث والطيب ولو أعجبك በመጥፎና መልካም አይስተካከሉም ቢያስደንቅህ ولو أعجبك كثرة الخبيث ቢያስደንቅህ የሚመጥፎ ብዛት ما كان الله ليذر المؤمنين على ما أنتم አላህ عليه ለምን እናንተ እርሱ ባላችሁበት ሁኔታ የሚተው አይደለም حتى يميز الخبيث መጥፎን ከመልካም من الطيب እስከሚለይ ድረስ كيف يتميزون እንዴት ነው የሚለያዩት يتميزون بالامتحانات የሚለያዩት ፈተናዎች ነው بالابتلاءات በአደጋዎች بالمصاعب በመከራዎችና والآلام በህመሞች لله عبودية የአላህ ባርነት تحقق في የሚረጋገጥ الرخاء وفي الشدة በምቾትና በችግር في الرخاء كثير يحقق العبودية لله رب በምቾት ጊዜ العالمين ብዙዎች ለአላህ ባርነታቸውን ያረጋግጣሉ أما حين تواجههم በሚገጥማቸው ጊዜ ግን امتحانات ፈተናዎች وصعوبات ከባድ ጊዜያቶች وخطوبات አደጋዎች يسقط كثير ብዙዎች ይወድቃሉ لذلك كان من سنة ለዚህም الله ሲባል ከአላህ ህግጋት أن يبتلي السائرين ተጋጆችን መፈተን على هذا الطريق በዚህ መንገድ ላይ لأن ምክንያቱም الثمن غالي ዋጋው ውድ ነው ثمن الوصول إلى آخر الطريق غالي እስከ መንገዱ መጨረሻ መሄጃ ዋጋው ውድ ነው كان لابد أن يدفع الثمن ስለዚህ غالي ውድ ዋጋ ሊከፈል ግድ ነው ألف لام ميم. አሊፍ ላም ሚም حسب الناس ሰዎች ያሰቡ እንዴ يتركوا أن يقولوا አመንን آمنا በማለታቸው ብቻ لا يفتنون ከፈተና የሚያመልጡ ولقد فتنا الذين من قبلهم እነዚያን ከነሱ በፊት فلا የነበሩትን يعلمن ፈተና الله الذين እነዚያ እውነት صدقوا የተናገሩትን አላህ በእርግጥ ያውቃል አናሳነታቸው ولا يعلمن الكاذبين ቢፈታሞቹንም ያውቃል وما أكثرهم ብዙነታቸው مصداق قوله የንግግሩ ما ማረጋገጫ أكثر الناس አብዛኛዎቹ ሰዎች ولو حرصت بمؤمنين ለማመናቸው ብትጓጓም ማያምኑ መንገዱ ليس بالسهل ቀላል አይደለም بل ይልቁንም مليء የተሞላ ነው بالمصائب والآلام በመከራዎችና በህመሞች محفوف የተከበበ ነው بالمخاطر በአደጋዎችና والهموم والغموم በሐሳቦችና በጭንቀት ولقد تنزل على الأنبياء በነብያቶች ላይ እንኳን ወርዷል وهم أحب الخلق إلى الله እነሱ አላህ ዘንድ ይበልጥ የተወደዱ ሆነው من المصائب والآلام ما الله به አላህ علم የሚያውቀውን ችግር ብቻ ያሳልፈዋል لذلك قال ابن ለዚህም القيم ኢብኑ ቀይም እንዲህ አለ مدني الهمة አንተ የወረደ ዓላማ ባለቤት ሆይ አንተ ደካማ ውሳኔ ሆይ መንገዱ طريق ناح فيه ኖህ የተጓዘበት መንገድ ነው ورقي في النار ከሊል እሳት የተጣሉበት ነው وأرجع للذبح እስማኤል ለእርድተኝበት ونزل ነው الضر على አዩብ ላይ መከራ የወረደበት وفقد ነው الولد ያዕቆብ ልጃቸውን وأدخل ያጡበት السجن ነው يوسف ዩሱፍ እስር ቤት የገቡበት ነው ونشر بالمناشير ያህያ በመጋዝ የተጋዘበት ነው وشج رأس الحبيب የሐቢብ ራስ የተፈነከተበት መንገድ ነው እናንተ ግን تستعجلون ቸኩላላችሁ إذا نام المسافر መንገደኛው ከተኛ واستطال الطريق መንገዱ ረጅም ነው ብሎ متى يصل إلى መቼ المقصد ሊደርስ ነው ከሚያስበው السلعة غالية ቀውድ ነች لذلك كان لابد أن يكون ስለዚህ الثمن ዋጋው ውድ ሊሆን ይገባል ثمن غالي ዋጋው ውድ ነው ماذا قدموا؟ ምን አበረከቱ قدموا كثير ብዙ አበርክተዋል قدموا في الطريق መንገዱ ما لا ላይ يخطر على البال በሐሳቡን ለማይላ الذين هاجروا እነዚያ የተሰደዱ وأخرجوا من ديارهم ሀገሮቻቸውን የተባረሩ وأوذوا في سبيل በመንገዱም የተጠቁ وقاتلوا وقتلوا የተጋደሉም የተገደሉ كلها في سبيل الثبات ሁሉም በጽናት መንገድ ላይ ነው في سبيل ሁሉም በእርዳታ መንገድ ላይ ነው هذا الدين ይህ እንዲህ خذ ለመርዳት من دمائنا اليوم ዛሬ ከደማችን ውሰድ حتى ترضى እስከምትደሰት بذلوا الأنفس በነፍስ ምትክ والمهج والأموال በህይወትና በገንዘብ ምትክ حتى نثبت እንድንጸና لابد أن نعرف ማወቅ ይኖርብናል ما الأجر المترتب على በጽናት الثبات የሚገኘው አጅር ምንድን ما ነው الأجر በጽናት المترتب على الثبات የሚገኘው አጅር ምንድን ነው وجزاهم بما صبروا በመታገሳቸው ገነትና የሐር ልብስ መነዳቸው በውስጧ ባለ አጎበር አልጋዎች ተደጋፊዎች ሲሆኑ በውስጧ ፀሐይም ጨረቃም የሚታዩ ይሆኑ ለደጋግ ባሮች ያዘጋጅቻለሁ አይን ያላየችው ጆሮም ያልሰማችው በሰው ልብ ውል ያላለው በታላቁ አላህ ጠይቃለሁ እንዲደረሱ أسألك بالله ታላቁ አላህ ጠይቃለሁ كيف وصلوا إلى እንዴት ወደዚህ ከፍ ያለ ቦታዎች ደረሱ الآية تغير مجرى አያዋ القوم የሰዎችን መንገድ آية ትቀይራለች واحدة تغير አንዲት مجرى አያ القوم የሰዎችን መንገድ ትቀይራለች فانظر ماذا صنعت فينا الآيات ከዚያ ብዙ አያዎችን በእኛ ላይ ምን እንደፈጠሩ ተመልከት في القرآن من ከቁርአን الأوامر ትእዛዛቶች ውስጥ إقامة الصلاة أكثر من 90 أمر ሰላቱል መስጊድ ከ90 በላይ فانظر في ተጠቅሷል واقعنا مع صلاتنا ከዛም እኛ ሰላታችን ላይ ያለን ተጨባጭ ተመልከት الآية تغير مجرى القوم آية واحدة تغير مجرى القوم فانظر ماذا صنعت فينا الآيات من يرد ማን ነው የሚመልስላቸው معوذ የሙዓዝና የሙዓወዝ የአፍራህ ልጆች አይነት መልስ السادسة የ16 ዓመቶቹ እነዚያ خرج يوم بدر የበድር ጦርነት ቀን አቢጃልን ፍለጋ የወጡ ما صفت الصفوف ሰፍ በሚስተካከልበት ጊዜ عبد الرحمن بن عوف አብዱራህማን ኢብኑ አውፍ እንዲህ ይላል እኔ ራሴን بين صبية በሁለት ህፃናት መሃል አገኘሁ ልቤ ተጨነቀ إني أردت رجالا እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር فلما تكلم በተናገሩ ጊዜ ግን علمت أنهما من የወንዶች ወንድ እንደሆኑ አወቅኩ قال يا عبد አጎታችን أين أبو جهل የታላ አቡ ጀህል አሉኝ አልኳቸው ከሱ ምን ትፈልጋላችሁ قال سمعنا ሰምተናል كان يسب النبي እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ قلت فماذا تفعلان ብታውቁት ምን ታደርጉታላችሁ አልኳቸው قلت فماذا تفعلان ብታውቁት ምን ታደርጉታላችሁ አልኳቸው قال بنبرة المحب الصادق አሉኝ በእውነተኛ የጀግና እይታ والله إن رأينا ወላሂ ካየነው لا يفارق سواد ناس አካላችን ከአካሉ አይለያይም والله إن رأينا ወላሂ ካየነው لا يفارق سواد አካላችን ከአካሉ አይለያይም والله لا نجد ወላሂ እሱ ከዳነ እኛ አልዳንም فلما ظهر በተገለጸለት ጊዜ أنهما صادقين እነሱ እውነተኞች እንደሆኑ أخبرهما بما
ያለበትን ነገራቸው እንደ ቀስት ተፈትልከው ሄዱ ሰፎቹን እየሰነጣጠቁ በሰይፋቸው ማጣደፉት ለሞት እስኪያበቁ ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም በስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ ዛሬ ማን ነው ለአላህ ጠላት ማን አለው اسمع بارك الله አድምጥ ባረከላሁ ፊክ ከሰቦች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ በሺዎች የሚቆጠር አላህ ህግ ያላወረደበት ኪት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆነ ፊትና በሁሉም ቦታ ያሳዳቸዋል ሴቶችን ያሳዳሉ ወንዶችን ያሳዳሉ ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል ሲጀመር ከትዳር የሚፈልገው ነገር ምንድነው ሲጀመር ከትዳር የሚፈልገው ምንድነው የትዳር ዓላማ ሴቷን መጠበቅ ያንን ወጣት መጠበቅ ሙስሊም ቤተሰብ መመስረት አይደለምን ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር ይሰርቃሉ ወይስ ወደ ዚና ይመለሳሉ እኛን ሰበብ ወደዛ ይገፋናቸው ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው ብር ይዘጋውን ያገኘዋል ከዛም ለመሸነፉ ሰበብ ይሆንበታል ሁሉም ኃላፊነቱን ሊሸከም ይገባል ሐላል በመቶ ሺህ ብሮች ሐራም በቀላል ብር ሐራም ب10 ريالات ب10 ብሮች في حين أن الحلال حلال دمو أهم بمئات الآلاف من الريالات بمتو شيوش اتقوا الله عباد الله اللهم فروا يا الله بارك قال لي أحدهم عند سوسي نقري يروي قصة زواجه سلقابتشو هنيتا قال حين عزمت على الزواج تدار مياز بوسبكو كزي اخترت بيت مرتكو صالح أعرفه لما كون صالح بيت قال فذهبت إلى أبيها في المسجد ወደ አባቷ ሄድኩ መስጂድ صليت بجانبه አጠገቡ ሰገድኩ فلما انتهى من صلاته ሰላቱን ካበቃ በኋላ فتحته بالموضوع على እሱን ከፈትኩለት በመርበትበት هو يعرفني እሱ ያቀኛል በርግጥ قال أنت አለኝ አንተ ممن نرضى ዲኑና ባህሪውን የምንወድልህ ሰው ነህ جئنا بأهله ቤተሰቦችን አምጣቸው حتى نتعرف عليهم እንድንተዋወቃቸው جئته بعد أيام بأهله ከቀናት በኋላ ቤተሰቦችን ያመጣው عرف الأهل ቤተሰቦች ተዋወቁ وحصل بينهم በመካከላቸው መዋደድና መግባባት ተፈጠረ قال لي الأب አለኝ አባት الأسبوع القادم በሚቀጥለው ሳምንት ኢንሻአላህ ትመጣለህ ومعك الشهود ከምስክሮችህ ጋር نعقد لك على فلان ከግሬስ ጋር አቅድ እናደርግልሃለን أردت ፈለኩኝ أن يبين لي እንዲገልጽልኝ كم ስንት المهر ነው መህሯ ما هي ምንድነው የሚያስፈልጋት ما هي الضوابط ምንድነው ቅደም ተከተለው አልተናገረም قال الموعد አለ ቀጠሮ الأسبوع القادم መጪው ሳምንት يقول الشاب ወጣቱ ይላል كنت على الوظيفة منذ 10 በስራ ላይ ነበርኩ ለ10 ዓመታት جمعت مبلغ 20,000 አጠራቅሜ ነበር 20 ሺህ ሪያል والله إنجاز يا إخوان والله ስኬት ነው ወንድሞቼ في ظل هذه الظروف التي نمر بها አሁን ካለንበት ሁኔታ أن يجمع مبلغ 20 ሺህ 20,000 መጠራቀም መቻሉ قلت አልኩኝ 20,000 20 ሺህ أستحي أن أعطيه إياها ለሷ መስጠት አፍራለሁ في ظل تنافس الناس ሰዎች እየተሽቀዳደሙ ባሉበት على المظاهر والإسراف በግልጽ والتفكير የሚደረጉ ብክነት حتى أصبحنا እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን تبذيرا إن المبذرين እነዚያ ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን يقول فاقترضت 20 ሌላ 20 ሺህ ተበደርኩ كم أصبح المبلغ ስንት ሆነ ገንዘቡ 40 ሺህ ሆነ አልኩኝ ال40 ما تكفي اليوم 40 ሺህ አይበቃም ዛሬ ال40 والله 40 አይበቃም አልኩ فذهبت في اليوم المحدد በተቀጠርኩበት ቀን ሄድኩ ሼኹ ኒካህ ሊያደርግ መጣ وبدأت الدقائق تمر ደቂቃዎች እየሄዱብኝ ነው እኔ በጣም ፍርሃት ውስጥ ሆኜ ያቺ ሰዓት እስክትመጣ التي قال ሼኹ አለ كم المهر ስንት ነው መህሩ فسكت ዝም አልኩ فرددها علي ደገመልኝ አሁን قلت አልኩት 40,000 ሺህ ብር አባቷ አለ አይሆንም قال الأب لا አባት አለ አይሆንም فسقط قلبي بين يدي ልቤ ደነገጠ قال الأب አባት አለ 5,000 تكفيها 5000 ይበቃታል 5,000 5000 تكفيها ይበቃታል واستعن بالباقي أنت وإياها በቀሪው አንተና እሷ ለመጠቃቀሚያ አድርጉት አለ فقمت وقبلت رأسه ቆምኩና ግንባሩን ሳምኩት وحق لمثل هذا أن ይገባዋል የዚህ አይነቱ ሰው ግንባሩ ሊሳም ومثله قليل የሱ አይነቶቹ ትንሽ ናቸው ومثله የሱ አይነቱ قليل ጥቂት ናቸው أعينوا الشباب ወጣቶችን አግዟቸው ساعدوا الشباب ወጣቶችን እርዷቸው احفظوا الفتيات ሴቶችን ጠብቁ احفظوا
ማህበረሰቡን ጠብቁ الزنا في كل مكان ዝሙት በሁሉም ቦታ ነው اتقوا الله عباد አላህን ፍሩ የአላህ ባሮች يسروا ولا تعسروا አግራሩ አታጠባብቁ يسروا አግራሩ ولا تعسروا አታጠባብቁ اللهم አላህ ሆይ من يسر على الشباب فيسر ወጣቶች ላይ ያገራላቸውን አግራለት ومن عسر عليه እነሱ ላይ ያጠበቀ ደግሞ رده إلى الحق يا رب ወደ ሐቅ መልሰው ያ ዓለማቱ ጌታ اللهم طهر بيوتنا من الشاشات والقنوات اللهم احفظ نساءنا وأطفالنا اللهم وسع على شباب المسلمين يا رب العالمين اللهم حصن فروجهم وغض أبصارهم وثبتهم على الطاعة يا رب العالمين اللهم آمنا في أوطاننا أصلح أئمتنا ولاة أمورنا